ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ ማዕረግ ጌታቸው በረከት በተስፋዬ ሲንድረም በኩል በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። የተስፋዬ ገብረአብ ትልቁ ጥፋቱ በታሪክም ሆነ በሳይንስ የማይረጋገጡ ጉዳዮችን ፖለቲካዊ ማዕቀፍ እየሰጠ ህዝባዊ ለማድረግ መጣሩ ነው። ይህን ችግር ተስፋዬ ሲንድረም ብዬ እጠራዋለሁ። ሲንድረሙ ዝንቅ ነው። መነሻው እውነት፣ መድረሻው ግንነት ወይም ውሸት ነው። በረከት በላይነህ ባለፉት ጥቂት ወራት በሚሰጣቸው ቃለ መጠይቆች በዚህ ጎዳና እያመራ ይመስለኛል። ልዩነቱ አብዛኛው ህዝብ መስማት የሚፈልጋቸውን ጉዳዮች በማውራቱ የረባ ጥያቄ ሲቀርብበት አለመሰማቱ ነው። የቆየውን ትተን ትናንት በሰጠው ቃለ መጠይቅ ላይ ብቻ እናተኩር። በረከት በቆይታው ኢትዮጵያ ዛሬ ያለችበት ዲፕሎማሲያዊ ቁመና የአሰብ ወደብን ለማስመለስ የሚችል ነው ብሎ እንደሚያምን ጠቅሷል። የሚያስገርመው ግን ቆየት ብሎ የተናገረው ነገር ነው። ዳዊት ተስፋዬ እንዴት የሚል ጥያቄ ሲያቀርብለት በጉልበት ሲል መለሰ። ተቃርኖ የዋዛ አይመስለኝም። የበረከት ህሊናዊ መዝገበ ቃል ብዙ ጊዜ ከታሪክና ሳይንስ ጋር የሚጋጭ ነው። ለዚህ ማስረጃው በዘመናዊው የህግ ብያኔ ታይቶ በማይታወቅ መልኩ ጦርነትን ዲፕሎማሲያዊ አድርጎ መግለጹ ብቻ አይደለም። ይልቁንስ የህግና የታሪክ አረዳዱም ከተስፋዬ ሲንድረም አላስመለጠውም። በረከት በላይነህ በደጃፍ ቲቪ ደጋግሞ የኢትዮጵያን የአሰብ ወደብ ይገባኛል ጉዳይ በተባበሩት መንግስታት ድርጅት ህግ ወይም አክሰስ ቱ ዘ ሲ ይዳኘው ይሞክራል። ይሁን እንጂ እዚህም ላይ ያለው ግንዛቤ እርስ በርሱ የሚጣረስ ነው። አንድ ጥያቄ ነገሩን ግልጽ ያደርገዋል። በረከት አሰብ የኢትዮጵያ ታሪካዊ ግዛት ነው ብሎ ያምናል። ምላሹ አጭርና ግልጽ ነው፣ አዎ። ታዲያ ተቃርኖ የሚወለደውም እዚሁ ስፍራ ላይ ነው። እርሱ ደጋግሞ የሚጠራው የተባበሩት መንግስታት ድርጅት የባህር በር ለሌላቸው ሀገራት የሰጠው የመጠቀም መብት ወይም አክሰስ ቱ ዘ ሲ ከወደብ ግዛት ይገባኛል ጋር የሚያገናኘው ምንም ነገር የለም። ማንም አንባቢ በቀላሉ በበይነ መረብ ሊያረጋግጥ እንደሚችለው ዩኤን የባህር በርን አስመልክቶ ያቀረባቸው 7 የህግ አንቀጾች አንዳቸውም ከበረከት መከራከሪያ ጋር ቅርበት የላቸውም። እውነታው እንዲህ ከሆነ ድንጋጌውን አላነበበውም አሊያም በአጣሞ ተረድቶታል ብሎ መናገሩ ድፍረት አይሆንም። እንዲህም ሆኖ አጭር ምሳሌ መስጠት ፍርደ ገምድል ከመባል ስለሚያድነኝ ወደዛው ልለፍ። ቦሊቪያ የባህር በሯን ተነጥቃ የቀረችው በጦርነት ነው። የሚያስገርመው ግን መሪዎቹ ለዙፋናቸው ሲሉ ባደረጉት ስምምነት የሄደውን ወደባቸውን ለቺሊ ማጽናታቸው ይመስላል። ይህ የታሪክ አውድ ሂደቱ ቢለያይም በመጠኑም ቢሆን ለበረከት ክርክር ቅርበት ያለው ነው። በመሆኑም የሁለቱን አገራት ተሞክሮ ማጤን የባህር በር የመጠቀም ዓለም አቀፍ ሕግና ይገባኛል ጥያቄ ልዩነት ለመረዳት ያግዛል። ቦሊቪያውያን ከግማሽ ምዕተ ዓመት በኋላ ዛሬ በአገራችን እንደሚታየው ሁሉ የወደብ ጉዳይን የፖለቲካ አጀንዳ ለማድረግ ችለው ነበር። ይሁንና ጥያቄያቸው ግልጽና ቀጥተኛ ነው። ጉዳያችን የወደብ ባለቤትነት እንጂ የመጠቀም ወይም አክሰስ ቱ ዘ ሲ አይደለም አሉ። ከፍ ብዬ እንደገለጽኩት ሁለቱ የሚታዩበት ዓለም አቀፍ ሕግ ፍጹም የተለያየ ነው። ስለሆነም ቦሊቪያ የተወሰደብኝን የባህር በር ልጠቀም ሳይሆን ይገባኛል ብላ ለዓለም አቀፉ ፍርድ ቤት አይሲጄ ከሰሰች። ክርክሩ ለዓመታት ዘልቆም በ2018 ውሳኔ አገኘች። በረከት የተምታታበት እንዲያለው መንገድ ነው። ታሪካዊ ባለቤትነት የባህር በር ከመጠቀም መብት ጋር ተሳክሮበታል። እንዲያለው የታሪክ ተሳክሮ አንድ ቦታ ላይ ብቻ የሚታይ አይደለም። በየቃለ መጠይቁ የሚደጋገመውን የሰሜን ኢትዮጵያ ፖለቲካ ረዳዱን ላክል ውስብስቡን የዘመነ መሳፍንት ዘመን አጣቅሶ ለመግለጽ የሞከረው ለራሱም ግልጽ ስላልሆነ ሁለቱም ፓርቲዎች ብቻ እንመልከት። በረከትም ሆነ በርካታ የአደባባይ ተንታኞች የሰሜን ኢትዮጵያ ብሔረተኝነት የተወለደውና የተዳረው በኤርትራውያን እንደሆነ አድርገው ጽፈው ተናግረዋል። እነዚህ ሰዎች የሚዘነጉት አንድ ትልቅ ሐቅ አለ። እርሱም የኤርትራን ነጻነት ጥንስስ የጣለው ብሎም ግብጽ በመሄድ በካይሮ ሬዲዮ የአየር ሰዓት አግኝቶ በፕሮፓጋንዳ ስራው በርካቶችን ወደ ትግል ያስኮበለለው ቀዳሚውንም ያስገንጣይ ድርጅት የመሰረተው የትግራይ ወልደአብ ወልደ ማርያም መሆኑን መርሳታቸው ነው። በረከትና አንዳንድ የአደባባይ ታሪክ ተንታኞች የትግራይ ብሔረተኝነት የሻዕቢያ ዲቃላ መሆኑን ቢገልጹም እውነታው ግን ሻዕቢያ ራሱ የትግራይ ወልደአብ ወልደ ማርያም የልጅ ልጅ መሆኑ ነው። የወልደአብን የማንነት ቀውስና የታሪክ ተቃርኖ ለሌላ ጊዜ አቆይተነው በረከት ትናንት በስፋት የተነተነው የሞከረውን የህወሓትና ሻዕቢያ በአንድ ሳምባ ነው የሚተነፍሱት ሙግት እንመልከት። በእርግጥ እንዲህ ያለው ሐሳብ አገሩን ከሞላው ከራርሟል። ሁለቱ አማጽያን ሲሰርቁ ተስማምተው ሲካፈሉ ተጣሉም ተብሎ በብዙ ተለፏል።
ከፍ ብለን እንዳደረግነው ሁሉ ይህንንም በጥቂቱ ለመፈተሽ እንሞክር። ህወሓትን አብዝቶ በመተቸት የሚታወቀው አረጋዊ በርሄ በ3ኛ ዲግሪ መመረቂያ ጽሑፉ ሁለቱ ድርጅቶች ጸብ የጀመሩት ፍቅራቸውን በወጉ ሳያጣጥሙ መሆኑን ያነሳል። እርሱም ከርዕዮተ ዓለም ምርጫ ጋር የተያያዘ ነው። በጊዜው ሻዕቢያ የሶቪየትን ሶሻሊዝም ሲከተል፣ ህወሓት በአንጻሩ ጨቋኙን ደርግ የምትረዳን አገር ርዕዮተ ዓለም እየተከተሉ ጭቆናን መታከል ዘበት ነው ሲል ሞግቷል። አለመግባባቱ እዚህ ላይ አልቆመም። ሻዕቢያ በነገው የኤርትራ አረንነት ውስጥ በድንበራችን የት ድረስ ነው ብሎ ጥያቄ ያቀረበው ገና በረሃ እያሉ ነበር። እዚህም ላይ ከህወሓት ያገኘው ምላሽ የሚጥም አልነበረም። ስለዚህም ሁለቱ አማጺያን ወዳጅነታቸው ተፈቶ ስትራቴጂካዊ ጥምረታቸው ወደ ታክቲካል ወዳጅነት በይፋ መውረዱን የተለያዩ ሰነዶች ያስረዳሉ። በ1977 ዓ.ም ሻዕቢያ ለትግራይ ተረጂዎች እርዳታ የሚተላለፍበትን ኮሪደር ዘግቶ አላፋትን በረሃብ እስከ መቅጣት የደረሰውም በህወሓት ጸረ ዲሞክራት ተብያለው ግልፍተኝነት ጭምር ነበር። በእኔ አረዳድ ሁለቱ ድርጅቶች አገር ይዘው ወደ ውጊያ ሜዳ የወረዱት አንድም በሻዕቢያ ስግብግብነት፣ አንድም በታሪካዊ ቁርሿቸው ምክንያት ነው። በረከት ግን በትንታኔው እነዛን የከረሙ ባላንጣዎች ጠላታችን ባሉት ደርግ ላይ ያሳዩትን የአውደ ውጊያ ትብብርና የተወሰነ መግባባት ተውሶ በአንድ ሳምባ እንደሚተነፍሱ አድርጎ አቅርቧቸዋል። ፈረንጆቹ ቁጥር አይዋሽም የሚል ብሂል ስላላቸው ታሪኩን በቁጥር እንየው። ህወሓት ዛሬ የ51 ዓመት አረጋዊ ሲሆን ከሻዕቢያ ጋር በሰላም ያሳለፈበት ጊዜ በድምሩ 20 ዓመት ብቻ ይገመታል። በተቃራኒው ሁለቱ ፓርቲዎች የኢትዮ ኤርትራ ጦርነትን ተከትሎ ከነበረው የ20 ዓመታት ግጭት ባለፈ ወደ ሥልጣን ሳይመጡና ከመጡ በኋላ በድምሩ ከ27 ዓመት በላይ በጥርጣሬና በደመኝነት ሲተያዩ ቆይተዋል። የበረከት በላይነህ ፖለቲካ ኢትዮጵያን የአካባቢው ራሻ አድርጎ አሰብን መጉልበት መውሰድ እንደሚቻል ቢገልጽም እመኑኝ ከማለት በቀር እዚህ ግባ የሚባል መከራከሪያ እንኳን ማቅረብ የተሳነው ነው። በመውጫዬ ከቃለ መጠይቁ ጋር አያይዤ ሁለት ነገሮችን መጠቆም ሳይኖርብኝ አልቀረም። የኤርትራ ፖለቲካ በጅምሩ በሶሪያ ሕገ መንግሥት የታወጀ፣ በኢራቁ ባሕስ ፓርቲ ማኒፌስቶ የተባረከ፣ በሱዳንና ሶማሊያ መንግሥት ድጋፍ ዳዴ ማለት የጀመረ መሆኑ ኢትዮጵያን ወደብ አልባ ከማድረግ የዘለለ አጀንዳ እንደሆነ ያረጋግጣል። ሌላም ላክል በረከት ስነ ጽሑፍን ትቶ ባለፈው 10 ዓመት በንባብ ወደ ፖለቲካ ራሱን እንዳስገባ በገደምዳሜ ነግሮናል። ይሁንና ከስነ ጽሑፍ የተለየ ፖለቲካ መንገድ መኖሩን ለማወቅ የግድ በረከትም መሆን ይጠይቃል። እኔ ግን እላለሁ ከታጎር እስከ ሴንጎር፣ ከሌኒን እስከ ሂትለር የአገራት ሚትና ነፍስ የተሰራው በስነ ጽሑፍ ነው። መልካም ቀን። ማዕረግ ጌታቸው